ሰላም ውድ ቻናል ቤተሰቦች እንዴት ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አብረን የምንሰራው ሳሎና ላሃም ወይ ሳሎና አረብ ማለት አብረን እንሰራለን። እንግዲህ እንደምታዩት የታጠበ ስጋ አለኝ። እሱን ቀቅዬ ከላይ የሚወጣ ቆሻሻውን አነሳለሁ ማለት ነው። እንግዲህ ቆሻሻ እንደዚህ ስናነሳ መጀመሪያ በደንብ ሳይንተከተክ በፊት ነው ቀደም ብለን የምናነሳው ማለት ነው። ሳይቀላቀል በፊት ከላይ እንደዚህ ሲወጣ ቶሎ ቶሎ ብለን እናነሳለን። ከአንዴ ሁለቴ ሶስቴ በደንብ ውሃው ንጹህ እስከሚሆን ድረስ ማለት ነው። እንግዲህ እንደዚህ ካነሳው ከጨረስኩት በኋላ ሽንኩርት፣ ቀረፋ፣ ግርፋ ወይ ቁርንፍድ እንዲሁም ደግሞ ሄል፣ ቆንዶ በርበሬ፣ ጨው ጨምሬ ከ40 ደቂቃ እስከ 50 ደቂቃ አበስላለሁ ማለት ነው። እንግዲህ በዚህ መልኩ ይሆን ንጹህ ሆኗል። እነዚህን ጨምሬበት እከድናለሁ ማለት ነው። እና እስከዚያ ድረስ ደግሞ ስጋው እስከሚበስልልኝ ያው ስጋው ሰራለሁ። ስጋው ለመስራት ሽንኩርት አለኝ፣ ነጭ ሽንኩርት እንዲሁም ደግሞ እነዚህ አትክልቶች የተጠቀምኩት እንደምታዩት እና ድልህ ቲማቲምም አለኝ። ኦሬዲ እዚህ 45 ደቂቃ ሞልቶታል። ስጋ በስሎልኛል ማለት ነው። ሬዲ ሆኗል። ከዛን እዚህ ጋር ሽንኩርቴን ጠብሰዋለሁ። ሽንኩርቴን ከጠበስኩት በኋላ እነዚህ የተጠቀምኩትን ባህር ደግሞ ያው ከሞን፣ ቆንዶ በርበሬ እንዲሁም ደግሞ እርድ፣ ሳባ ባህራት አረቢ እንዲሁም ፓፕሪካ ተጠቅሜ ያለው ማለት ነው። ሽንኩርቴን በዚህ መልኩ ከጠበስኩት በኋላ ነጭ ሽንኩርት ጨምርበታለሁ። ከዛን አብሬ 1-2 ደቂቃ ካበሰልኩት በኋላ ነው ቲማቲም የጨመርኩበት። ከዛን መጨረሻ ላይ ቅመሞቹን ጨመርኩት። እንግዲህ አበስላለሁ ከ4 ደቂቃ እስከ 5 ደቂቃ ሽታ እስከሚወጣ ድረስ ቅመሞቹ ከበሰለልኝ በኋላ ጨምርባታለሁ ስጋውን ከላዩ ላይ። እንግዲህ ውሃውን ያው አስቀምጠዋለሁ፣ እንትን አልልም፣ አልደፋም በኋላ ስለምጨምርበት ማለት ነው። እንግዲህ ስንሰራ ሳሎን ላሃም ስንሰራ በየቤቱ ይለያያል። እዚህ ጋር የጨመርኩት ድንብላል ቅጠል ነው ጨመርኩበት እና በየቤቱ ይለያያል። የስጋ ላሃም ወይ ደግሞ የስጋ ወጥ ማለት ነው። ከዛ እኔ የተጠቀምኩትም አትክልት እነዚህ ናቸው። ድንችና ካሮት ነው የተጠቀምኩት። እናንተ ደግሞ ጨምራችሁ የምትፈልጉትን መጨመር ትችላላችሁ። እና ይሄን እንከድነዋለን እስከሚበስልልን ድረስ። ከላዩ ላይ ደግሞ ውሃ የምትፈልጉትን ያህል ትጨምራላችሁ ማለት ነው፣ የስጋ ውሃ። እነዚህ ጋር ደግሞ ሻይርዬ ለሩዝ እያዘጋጀው ነበረ እና ላይክ፣ ኮመንት፣ ሼር አድርጉልኝ፣ አበረታቱኝ። እዚህ ሩዝ ጨምራለሁ ማለት ነው። ሩዝም አጠገብ እየሰራው ከሩዝና ከቂጣ ጋራ ነው የሚበላው፣ እነሱ ቂጣ ማለት ነው። እንግዲህ እንደዚህ ሩዙን እኔ ዘይትም አላረግበትም። በጨውና ውሃ ብቻ እንደዚህ ይቀቅላሉ። ለምን ያው ዘይት ለጤናም ጥሩ ስላልሆነ በዚህ መልኩ ሳሎናው ደርሶልኛል። ቢያንስ ትንሽ ደቂቃ ነው የቀረው። ጨው ጨመርኩበት ከላዩ ላይ እና ሩዙ ሬዲ ሆኗል። ስለተከታተላችሁኝ አመሰግናለሁ።